ይስጥልኝ እቴ። እግዚአብሔር ይመስገን። ማስታወቂያ ላይ አይቻችሁ ነበረ። መልካም ትንሽ ማልበል ከየት ነው? ጤናዬ ነኝ ከአዲስ አበባ። መልካም እሺ። በአካል መምጣት ትችያለሽ? መስሪያ ቤታችን ነገ ቀጠሮ እያዘለች ነው። የት አካባቢ ነው? ቦሌ መድኃኔዓለም የድርጅቱ መኪና መጥቶ የሚወስድሽ ይሆናል። የት ነው ያለሽ አድራሻ? አዲስ አበባ ልዩ ቦታው ጃክሮስ ጉርድሾላ መንገድ ጉርድሾላ ጃክሮ። በቃ ችግር የለውም። አዲስ አበባ የትኛውን ቦታ ከሆንሽ የራሳችን ሹፌር መጥቶ ይወስድሻል። የሚጠበቅብሽ ነገር ምንድን ነው? ወደዚህ ወደ እኛ ድርጅት ስትገቢ ምንድን ነው አልባሳት ያስፈልግሻል። ፕሮቶኮል አሟልተሽ ነው የምትገቢው። የውጭ ድርጅት ስለሆነ የራሱ ጠባቂዎች ስላሉት አልባሳት ሳለብሽ መግባታችን። ለምሳሌ ምን አይነት አልባሳት? አልባሳቱን የኛ ሹፌር ይዞልሽ ይመጣል ያለሽበት ቦታ። ኦኬ እሺ፣ አመሰግናለሁ። እና ሳይዝሽን ትነግሪንና በሳይዝሽ ሚዲየም ነው ላርጅ ነው ስሞል ነው የሚለውን ብዙ ጊዜ የምትጠቀሚ ናቸው። ምንድን ነው ሚዲየም ነው የምትጠቀመው? አልባሳት ሚዲየም ቁጥር ነኝ። ጫማ ያስፈልግም። እኛ ጋር አልባሳት ብቻ ነው፣ ፕሮቶኮሉ አልባሳት ነው። ኦኬ እሺ። ለዛ የራሱ የሃይማኖት ነው ስላለ ደረሰኝ ይቆረጥና አንቺ ትክክለኛ ከሆንሽ ሰው እዚህ ነን ይልና አሁን ጃክሮ ስንልከው ጃክሮ ላትኖር ትችላለሽ። እንደዚህ በአካል መምጣት የሚፈልግ ሰው በጣም ደስ ይለናል። ራስን ለመቀየር ዝግጁ የሆነ ወጣት ደስ ይለናል። እሺ በቃ መቼ ልንገናኝ? በቃ ነገ በየትኛውም ሰዓት ትደውይልኛለሽ። ፀጉሬን አልተሰራውም። ምንም ፀጉር ጋር ምን ጋር ከሃይማኖት ጋር ከፀጉር ጋር ከአለባበስ ጋር የሚያገናኘው ነገር የለም። እኛ ድርጅት መስቀልን ባስር ችግር የለውም። ሙስሊሞች ይመጣሉ፣ ፕሮቴስታንቶች ይመጣሉ። እንዳንቺ ነው ኦርቶዶክስ ነው። በቃ እሺ። እና ከሃይማኖት ጋር የሚያገናኘው ነገር የለውም። እሺ። አልባሳት እንትን የሚለውን 6600 ብር ያስፈልግሻል። እሷን ታዘጋጃለሽ። እሺ። እሺ። ግን እኔ የለኝማ ብር። ይሄ ፕሮቶኮል ስታሟይ አሁን ትክክለኛ ከሆንሽ እኛ ድርጅት ሹፌሩን ስንልክ 15 ብር ከኛ ድርጅት ይከፍለዋል። ኖርሽም አልኖርሽም ይሄ 6600 ብር የሚያስፈልገው ምንድን ነው? አንቺ ትክክለኛ ሰው ከሆንሽ እዛ ቦታ ላይ ለመጠበቅ ነው። ጀስትኛ እንደ መያዣ ነው። ገብቶሻል? ይሄንን የከፈለ ትክክለኛ ሰው ነው ይጠብቃል ብለን ስላሰብን ነው። ብዙ ጊዜ ኪሳራ ስለከሰርን ነው። እዚህ ነን ይሉና እዚህ ሹፌር ከላክ ነው በኋላ አይኖሩም ብዙ ሰው ማለት ነው። ግን ትክክለኛ ወሰኑ ብር የለኝም እኔ ትክክለኛ ወሰኜ ስለሆነ ነው። ግን ብር ስለሌለ እየሰማሽ ነው። ትክክለኛ የወሰኑ ሰው ግን ይሄንን ያደርጋል። ይመጣል ህይወቱን ቀይሮ በዙሪያ ያለው ጓደኞቻቸውን ቤተሰቦቻቸውን እስከ መጨረሻ ህይወቱን እየቀየሩ ነው ያሉት። አንቺ ይሄን የምታውቂው ሰው ካለ መበደር ትችያለሽ። እቺን ደረሰኝ ቆርጥሽ ካለሽበት ቦታ ያናሽ መጥቶ ስለሚያነሳሽ ነገውኑ 600 ሺህ ብር በካሽ አሊያም ቼክ ይጻፍልሻል። እጄ ላይ ብር የለም። ሲኖረኝ በቃ ልደውል አይመስልህም? አንቺ ታውቂያለሽ ያለው ነገር እየነገርኩሽ ነው። ይሄ ነገውኑ መተሽ ገንዘብ የምትረከቢ ስለሆነ የምታውቂው ሰው ካለ 6600 ብር ለነገ እንትን የሚልሽ ከሆነ ትክክለኛ ሰው ከሆንሽ ያን ብድር ስትመለሽ ምሳሌ 2 ሰዓት ላይ እንትን የምትመጪው ከሆነ እስከ 5 ሰዓት ባለው ትመለሻለሽ፣ ወይ እስከ 4 ሰዓት ባለው ማለት ነው። እሱን እሞክራለሁ ታገኘው እና ቀላል ነገር ስለሆነ ነው እህቴ። አሰብሽበት ህይወትሽን ለማቀየር አውቃለሁ። ህይወቴ እንደሚቀየር ስላወቅኩ እኮ ነው። አንቺ የምታውቂው ሰው የራስሽ ቤተሰብ የለሽም? ይሄ አለኝ ግን እህት አለችኝ ውጪና እሷ ላኪልኝ ብያት ገና ደሞዝ አልተቀበልኩም ስላለችኝ ነው እንጂ ማለት ነው። ኧረ ከውጭ አያስፈልግም ለዚህ ገንዘብ ለ6600 የእውነት የለኝም። እግዚአብሔርን ገብቶኛል። የምታውቂው ሰው አጎት ሊኖር ይችላል፣ ወንድም ሊኖርሽ ይችላል። እህት ዛሬውን መልሰው ብለሽ አንቺ እህትሽ የምትልክልሽ ከሆነ ወንድምሽ እኮ 6000 ብር ልኮልሽ ብሩ እንደገባሽ 100 ሺህ አድርገሽ ሰርፕራይዝ ማድረግ ትችያለሽ። ከዛ በተጨማሪ በቃ ሲለኝ ሲኖረኝ ያደውልልኝ። እሺ 1.2 ስለሆነ እሺ። አመሰግናለሁ። መልካም። እሺ